ሰላም 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 እንደምን አላችሁ? እንዴት ናችሁ? ክቡራትና ክቡራን ዛሬ እንግዲህ አንድ የገረመኝን ነገር ለእናንተ ሼር ለማድረግ ወይም ለማካፈል ይዤ መጥቻለሁኝ። ይሄም ምንድነው ያላችሁኝ እንደሆነ ያው እንግዲህ እንደሚታወቀው ከቅርብ ጊዜ ምናልባት ከተወሰኑ ዓመታት ወደዚህ ኢትዮጵያ ውስጥ እንግዲህ ቤት ተከራይቶ መኖር በጣም አስቸጋሪና ከባድ የሆነ ነገር እየሆነ እንደመጣ ሁሉም ሰው የሚያውቀው ጉዳይ ነው። እናም እኛ እንግዲህ ባለን አቅም ተከራይተን የምንኖረው ግቢ የቤቱ አከራይ እንግዲህ የሰፈርም ሰው በውድ ዋጋ ስላከራዩ ሰውየውን አንተስ ምንድነው እንደዚህ ክራይ ጨምርባቸው ምናምን እያሉ ሰውየውን በተደጋጋሚ ይወተውቱት ነበር። እናም ሰውየው መጣ እንግዲህ ቤቴን ላሳድስ ነው። ስለዚህ ቤት ልታደስ ስለሆነ ሌላ ቤት ፈልጉ ብሎን ይነግረናል። አጋጣሚ እኔም አልነበርኩኝም ባለቤቴ ተነገራት ይሄ ነገር። ከዛ ምንድነው የሆነው እኛ እንግዲህ ምናልባት እንግዲህ ባለን አቅም ዋጋ የሚቀንስ ቤት ብለን ፍለጋ ቀጠልን ማለት ነው። ክራይ ቤት ይህንን ስናደርግ እንግዲህ አንድ ቤት አገኘን ሌሎችንም አየንና አንድ ቤት አገኘን እንግዲህ እኛ በምንፈልገው አይነት ከዋጋም አንፃር እንግዲህ ጥሩ ነው የሚባለውን ቤት አገኘንና ደስ ብሎን እንግዲህ ያው ደስ ብሎን ይሄን ቤት እንገባለን ብለን አይተነው መጣን። ያ ከሆነ በኋላ ምንድነው የሆነው? ልክ እኛ ማታ ከእሳቸው ጋር ከቤቱ ባለቤት ጋር ማለት ነው ተነጋገርንና እንግዲህ ጠዋት መጥታችሁ ትገባላችሁ ምናምን ተብለን ምንድነው ያደረግነው? ጠዋት ከባንክ ብር አወጣንና ስልክ ደወልንላቸው ቤት ኖት ወይ እኛ አሁን እርስዎ ጋር እየመጣን ነው ብለን ስልክ እንደውልላችኋለን። ከዛ እሳቸው ያሉን ምንድነው? ኧረ እኔ ቤት የለውም ነገ ኑ ምናምን አሉን። እንግዲህ ከዛን እኛ ምንድነው ብለን ሰውን ጠየቅን አጋጣሚ እሳቸውን ስላላገኘን ሌላ ሰው ስንጠይቅ ምንድነው ያሉን? እናንተ ከተነጋገራችሁበት ዋጋ በሁለት ሺህ ጭማሪ ቤቱ ለሌላ ሰው ተከራይቷል ብሎ አስደነገጡን። እሳቸውንም እንግዲህ እንዴት እንደዚህ ይሆናል በሚል በጣም በንዴትና በጣም ያለው ነገር አናዶን ስለነበረ ጠየቅናቸው አግኝተን ኧረ እኔ አልነበርኩኝም ባለቤቴ ናት ቤቱን ያከራየችው አሉ። ገረመኝ በጣም በቃ እኛ ማታ ተነጋግረን እናንተ ትገባላችሁ በቃ እንደውም ለሌላ ሰው አልሰጥም ለእናንተ ነው የምሰጣችሁ ያሉን ሰውየው ማታ ምን አግኝቶ ነው ከጀርባስ ምን አለ ብዬ በጣም ያለው ነገር ይገርማል ተብሎ ብቻ የሚታለፍ አይነት አልነበረም በሰአቱ በቃ በጣም ገረመኝ ጥሩ ስሜት አልተሰማንም። ምንድነው ይሄን ያክል በቃ ይሄ ሀገር ወዴትስ እየሄደ ነው? ብለን ብዙ ገረመንና እንግዲህ በዛ ሁኔታ ውስጥ እያለን እንግዲህ በመሃል ባለቤትን እኚህ ሰውዬ ምን አይነት ሰው ናቸው ምናምን ብዬ ስለእሳቸው ጠየኳት። እና ምንድነው አለችኝ? ስለእሳቸው እኔ ብዙም የማውቀው ነገር የለም ግን የእሳቸው ዘመዶች መርካቶ ነጋዴ ናቸው አለችኝ። ያው የመርካቶ ነጋዴ ዘመድ ካላቸው በቃ ኖርማል ነው ብለን ተውንና ማለት እኔ እንደዚህ አይነት ነገር አይቼ አላውቅም በጣም የሚገርም አይነት ነገር ነበረና አንድ ቅምም ለመያዝ እንግዲህ ቅም የያዘውን ሰው ነው የሚጎዳው። አንድ ኔልሰን ማንዴላ ያለው ነገር ትዝ አለኝ። ፎርጊቭ ዘም በት ኖት ፎርጌት ዘም ያለው ነገር ማለት ነው። በቃ እኚህ ሰውዬ በጣም አስቀያሚ የሆነ ነገር ነው ያደረጉብኝና ገረመኝ። ግን አንድ በዚህ ምናልባት ለማለት እንደው የምችለው ነገር ማለት ለማለት የምፈልገው ነገር እዚህ ሀገር ኢኮኖሚውን የሚቆጣጠረው ማነው? ኢኮኖሚውንስ የሚመራው ማነው?
ሁሉም ነገር በቃ የሆነ በዘፈቀድ ነው ማለት እኛ እንግዲህ እኔ እንጃ በምን አይነት ሁኔታ ውስጥ ሚዲያ ላይ ከሚወራው ሚዲያ ላይ ከሚነገረው ሌላ እዚህ ሀገር ውስጥ በተለይ ከዚህ ከዋጋ ንረት ጋር ከቤት ኪራይ ጋር ተያይዞ ያለው ነገር መንግስት ለምንድን ነው ጆሮ ዳባ ይልበስ ያለው? ለምንስ ቢያንስ እንደው ሙሉ በሙሉ ነገሮችን ወደ መስመር ማስገባት ቢከብድም ቀላል ባይሆንም አንዳንድ ነገሮችን ለምንድን ነው መንግስት ማኔጅ የማያደርገው? ቤት እኔ እስከማውቀው ድረስ እስከ ቅርብ ጊዜ የቢዝነስ ኢንዱስትሪ አልነበረም። አሁን ነው እንደዚህ የቢዝነስ ኢንዱስትሪ ሆነው ሰዎች እንግዲህ ትርፍ ብር ሰው ባመጣ ቁጥር እየተሽቀዳደሙ ሰውን እየገፈተሩ የሚጥሉት እና እንደዚህ አይነት ሁኔታ ጥሩ አይደለም እና መንግስት እንደው ለምንድን ነው እንደዚህ አይነት ነገር ለዜጋ ከአቅማችን በላይ ሆኗል። አሁን ያለው የኢትዮጵያ ኑሮ የኢትዮጵያ ኢኮኖሚ በቃ የሚደረገው ነገር ከአቅማችን በላይ ነው እና ለምንድን ነው እኛ ባለቤት የለንም ወይ መንግስት የለንም ወይ? እኛ የሆነ ቁጭ ብለሆነ ነገር ይምጣ ብለን አይደለም የምንጠብቀው። ብንሰራም የሰራነውን ነገር ወይ ላይ ጫፍ ላይ ሆነን የሆነ ነገር ጫፍ ሆነን የሆነ ነገር ካልያዝን ወይ በስልጣን ካልሆንክ ወይ ቀምተም ተሻምተም ባለሀብት ካልሆንክ እዚህ ሀገር ላይ ኑሮ እየከበደ መጥቷል። መሬት አሁን እኛ ቤት መስራት አንችልም። ቤት ለመስራት ወይ ባለስልጣን መሆን መቻል አለብህ ወይ ዘራፊ ነጋዴ መሆን አለብህ። ከዚህ ውጭ ያለው ሰው ቤት መስራት አይችልም። እንግዲህ በሶስተኛ ደረጃ ምናልባት ደላላ ይደልላል ከዛም ከዚህ አድርጎ ሊሰራ ይችላል። ከዛ ውጭ ያለው ሰው ለዚህ አይነት ሁኔታ ተዳርጓል እና መንግስት ቢያስብበት። ካልሆነ ግን እንግዲህ ምን ይመጣል ምን ይሆናል እግዚአብሔር ነው የሚያውቀው። ግን ያለው ነገር እጅግ በጣም አሳዛኝ ነው። እኔ በዚህ እድሜ እንደዚህ ያለ ሁኔታ ይገጥመኛል ብዬ አልጠበቅኩኝም። ግን ሆኗል። እንግዲህ ምን ይደረጋል እንግዲህ ብለን ምናልባት ጊዜ ይመጣል በሚል እንግዲህ ውስጣችን አሮ እንግዲህ እየሳቅን ነው። እንግዲህ ይሄ ምናልባት ብዙዎቻችሁ እንግዲህ እንደዚህ አይነት ነገር ገጥሟችሁ ሊሆን ይችላል። እንግዲህ የገጠመኝና በጣም የገረመኝ ነገር ነው ይዤ የመጣሁት። እንግዲህ ምናልባት እንደ ዜጋ መንግስት እንዴት ማድረግ አለበት የሚለውን እናንተም ሀሳባችሁን ስጡበት። ሌላም ምናልባት አማራጭ ካለ አማራጫችሁን ጠቁሙ። ግን ዲስቶርት የሚያደርግ ኮመንት ብታደርጉ አይጠቅመኝም አይጠቅማችሁም። ሼር ላይክ ሰብስክራይብ በማድረግ እንድታግዙኝ ጠይቃለሁ። ቢኬ ቲዩብ የተሰኘው የዩቱብ ቻናል አክቲቭ ነው። እናንተን እዛ ነው የምጠብቃችሁ። እዛ እንገናኝ። ቻው። ስለተከታተላችሁኝ አመሰግናችኋለሁ።